አሰላሙ አለይኩም ወራህመቱላሂ ልጆች እንዴት አደራችሁ? ሰላም ነው። ዛሬ ማስታውሳችሁ እስኪ ስለ ወንጀል ነው። ወንጀል ስንጀምረው ቀላል መስሎ የሚታየን ከዛ በኋላ እያደገ የሚሄድበትን ሁኔታ እናውራ። ስንጀምረው እቺ እኮ ቀላል ናት፣ እቺ እኮ ትንሽ ናት፣ አቦ ይችልኝና፣ አቦ ይችልስማና፣ አቦ እንደዚህ ነው እና እያልና እንደ ቀላል ነገር አድርገን እንጀምራለን። ከሀራም ነገር ከባዱ የመጀመሪያው ነው። ከዛም ሲደጋገም እየቀለለ ይሄዳል። ከዛም እንዲሁ ተራ ነገር ይሆናል። ከዛም ልማድ ይሆናል። ከዛ ይጣፍጣል፣ እየጣፈጠን ይመጣል ልባችን ሲደርቅ ማለት ነው። ከዛ ልብ ይሸፈናል። ከዛ ልብ ሌላ ሀራም መፈለግ ይጀምራል። አንድ ሰው እንዲህ ይላል፣ ነፍሱ ወደ ወንጀል ከጋበዘች በዚህ አንቀጽ አጭር ቃለ መጠይቅ አደርግላት ይላሉ። ቁል በላትኛኒ አዛሊከ ኸይሩን አም ጀነቱል ኹልድ ለቲ ወዒደ ልሙተቁን፣ እንዲህ በላቸው ይህ ነው የሚሻለው ወይስ ጥንቁቆቹ ተስፋ የተሰጧት ዘላለማዊ ጀነት ብላችሁ እናንተ መጠየቅ አለባችሁ። በዚህ ሀራም መዳፈር በበዛበት ዘመን ይችን አንቀጽ ማስተዋል ምንኛ አንገብጋቢ ነገር እንደሆነ ሁላችንም የምንረዳው ነውና ሁላችንም ይችን ቃል እንጠይቃት። አዛሊከ ኸይሩን አም ጀነቱል ኹልድ ለቲ ወዒደ ልሙተቁን። ጀዛኩሙላህ።